ሰላም ውድ ተመልካቾቻችን የአልቦ ቲዩብ ቤተሰቦች እንዴት ናቸው? እኛ ደህና ነን እግዚአብሔር ይመስገን። ዛሬ ኖሎት ፖድካስት የሚል ይዘን አዲስ ፕሮግራም ይዘን ቀርበንላችኋል። ኖሎት ፖድካስት ኖሎት መልቲ ሚዲያ ከአልቦ ቲዩብ ጋር በመተባበር ይዞላችሁ የሚቀርብ ፕሮግራም ነው። በዚህ ፕሮግራም ላይ ቤተሰብ፣ ፍቅር፣ ትዳር፣ ማህበራዊ ህይወት ይነሳበታል። እንጫወታለን፣ እንማማራለን። የተሻለ ሀሳብ ለተሻለ ትውልድ ብለን ተነስተናል። ሁላችንም የዘራነውን እናጭዳለን። መልካም ለማጨድ መልካም መዝራት የሚለውን ሀሳብ ይዘን ተነስተናል። እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እስኪ እንተዋወቅ። እኔ ልዑል ዳንኤል እባላለሁ፣ ወይም ደግሞ ሰው የሚያውቀኝ በቀስቴ ቀስቴ። እኔ ደግሞ ብሩክ ባሩ እባላለሁ። አሁን ላይ በአፍላ ፍቅር አቡሻ ብዙ ሰዎች አቡሻ ብለው ነው የሚያውቁት። አንተ እኮ ቆይተሃል አክቲንግ ላይ አይደለ? በጣም ጨፍጨፍ ያለው ሩድክ ይለ ታውቃቸዋለህ በቁጥር? እስኪ ዝም ብለህ ወይ ለግምት ዝም ብዬ አሁን ልቁጠራቸው። ቢያንስ ሲኒማ ወደ 7 ነው አንሰር። ኧረ እባክህ ዲያብርዩ ያልኩ እንኳን 7 ሲኒማ እንሰራለን። ምን ላይ እስኪ አስታውሰንቸው ለተመልካቾች። ያው የመጀመሪያ ስራ እንትን ወራጅ አለ ከማንዴላ ጋር ከዛ ደስ ሲል ከዛ የፈራ ይመለስ ፈተሽ አግቢኝ ወጣ በ97 ህዳር። በስማም ትልልቅ ፊልሞች ላይ እኮ ነው የሰራው። እግዚአብሔር ይመስገን። በመሀል ጠፍተህ ነበረ? በመሀል ኮሮና ሰዓት ላይ ብዙ ሰዎች እንደውም አሁን ቪዲዮ ስለቅም ቲክቶክ ላይ ምናምን ስለቅም ይሄ ልጅ ከመቼው አድርጎ ነው ይላል። የመጨረሻ ቪዲዮ ላይ ራሱ እንደዛ ነው ይመስል። እኔም እዛ ስራ ላይ እኮ ስንገናኝ ሳገኘው በጣም ደንግጫለሁ። አድጎ ምናምን ትልቅ ልጅ ሆኖ ነው የመጣውና ሲም እዚህ እንደውም ተቆርጠት መሰለኝ ትንሽ ልቀነሳ እንዴ አንተም ራሱ እኮ ይለ ግን ከየው ጋር የሰራው ፊልም ነበር የሆነ በጣም ቫይራል የወጣው ስራ በሱ ነው ብዙ ሰው ባይገርምሽ እሷ አንድ ሲነች እሱንም ቀምቼ ነው የሰሩት ከወንድሜ። ኧረ እባክህ ወንድሜ ይተውናል። የአክስት ልጄ እንትን ወንድማማቾች ነን፣ አንድ ላይ ነው ያደግነው እና ልጅሽ ላይ የቦቦን ካራክተር የሚጫወት ወንድሜ ነው። ከቤት ነው እና የዛን አጋጣሚ ይገርመኛል በጣም እንትን ነው። ወደ ፕሮዳክሽኑ ልሄድ እኔና ጓደኛዬ ልሸኘው ነው እና ልክ መኪናው ጋር ከደረሱ በኋላ ቦቦና አዩ ይመሳሰላሉ መሰለኝ እና አየውና እኔን አየኝ ዳይሬክተሩ ደረጀ ማለት እና እስኪ አንተ ሌላ ስራ ሰጣለሁ ብሎ አስገባኝ። ባትቀር ቫይራል ሆንኩኝ እንጂ ከዛ በፊት የመተወን ሀሳቡ ምናምን አልነበር፣ ፍላጎቱ ምናምን አልነበረ። እግዚአብሔር ይመስገን ጥበብ ጠርታኝ የመጣኝ በደረጃ አማካኝነት በቃ አንተና ጥበብ ጠርታኝ ነው ማለት ነው። አይ እኔ በመጀመሪያ የገባሁት ፋዘር ቤት ነው። ኦኬ ሳሚ ቦቦ መጀመሪያ ገባና ከዛ እኔ እሱን ተከትዬ ደግሞ ገባሁ። ልክ ስገባ የመጀመሪያ የሰሩት ስራ እንትን ነበር ፕራንክ ሶልዲ ፕራንክ የሆነ ጩጭ ሆኜ በጣም ሶልዲ ፕራንክ አይተዋላ ምናምን ተቆርጦ ያይቶ ነበር። እሱን ነበር ማዘር ራሱ ውጭ ሀገር ነበረችና እንደዚህ እንደምሰራ አታውቅም ነበር እና ፌስቡክ ላይ አየችው እነሱ ሲደበድቡኝ ምናምን አይደል ስታፍ እንዴት ወንድም ይደበድባል አገናኝ ምናምን አለች። አረ ማዘር ተረጋጊ፣ እኔ እኮ እንደዚህ አይነት ኪነ ጥበብ ምናምን ገብቻለሁና ፕራንክ ነው ምናምን አልኳት። ከዛ ቀስ እያለ ወራጅ አለን ህዳርን ማስታወቂያዎችን ክሊፖችን ምናምን ስራ ጀመርኩ እና በወንድምህ ነው የገባው። የወንድምህን እንጀራ አልጣላችሁም? አይ ከሽዋለሁ እኔ በመንከስከ እንዴ ብዙ ጊዜ ካስት ጠራዋለሁ። በመሀል ስራዎች ይመጡ የለ ጓደኞችንም ይዘህ ምናምን በዛ ከሽዋለሁ። አሁን እንጀራ በልተው ሰጠው ይባል አንድ እንጀራ በልቼ 3 እንጀራ ሁለት አለበት እና በመሀል ኮሮና ጋፕ ላይ ትንሽ ቀዘቀዝኩኝ
ቀዘቀዝኩኝ ማለት ብዙም አልታይም። ሲኒማ ምናምን አለ እንቅስቃሴውም አልነበረም የሲኒማ ግን እንቅስቃሴ እንትን ዴስቲቪ ምናምን ስራ ነበር እና አብዛኛ ደግሞ ዴስቲቪ አዩ ምስል እና ጋፔን የፈጠረው የእሱ ጊዜ ልክ ከኮሮና በኋላ ራሱ የድሮ ፊልሞቼ መለቀቅ ጀመሩና ቲክቶክ ላይ ይህም ፊልም አይተውት አሁን ደግሞ አጠገቤ ሆነው ሲያዩኝ ይገረማሉ እንጂ የቆየ ፊልሞች ናቸው። መጀመሪያ አክቲንግን ስትሰራ ምን ተሰማ? ፍርሃት ምናምን ነበረ? ምንድን ነበር ስሜቱ? እንጃ በጣም ጩጬ ስለሆንኩ እንትን አፍሪካ ነበር የምማረው የነበረውና እዛ ቲያትር ምናምን እሞክራለሁ። ግጥም ማቅረብ ምናምን ሚዲያ አለ እሞክራለሁና የሆነ ጊዜ እንትን ያጴጽ ሊቀረጽ መጣ። አርት ሳልገባ ያጴጽ አፍሪካ ሊቀረጽ መጣና ኮሬክሽን ሰርቼዋለሁ እና ያጴጽ ትንሹ ልጅ ቤስት ጀለሰዎች ነበር እና ልክ አክሽን ምናምን ሲባል የሆነ ነገር መሰጠኝ። በጣም ነው እግዚአብሔርን በቲቪ መታየቴ ለኔ ትልቅ ነገር ነበር። የመጀመሪያ ቲቪ ራሱ የታየው 4ኛ ክፍል ኢቲቪ መጥተው ስፖርት ሲያሰሩ እና ቅዳሜ ለቀን ነበርና እኔ አጭር ስለሆንኩ ፊት ለፊት ነኝ። ከፊት ነው ካሜራው ጋር ቆሜ ፊት ለፊት ነኝ። አጭር ሲሆን ትንሽ ስለነበርኩ እንግዲህ ስታከል እኮ ፊት ለፊት አሁን ደረጃ እንትን ሲሰለፍ ሰው አጭሩ አይደል ፊት ለፊት በእድሜ በቁመት ምናምን በእድሜ እኮ አይደል በቁመት እና ቅዳሜ ቀን ምግብ እየበላሁ ኢቲቪ ሲከፈት ፊት ለፊት ደቃል ሙሉ ጀለሶቼን ጠርቼ ይሁኝ ማን ነው እና የሆነ ደስ የሚል ነገር ተሰምቶኝ ነበር። ከዛ ቀጠልኩበት። እስኪ ደግሞ ወደ ሉል እንምጣ። አፍዟል ጨዋታ እኔ ማላውቀው ብዙ ነገር ሲወራ ገርሞኝ እኮ ነው። እግዚአብሔር ለነገሩ ጠይቄው ማላውቅም። ብዙ ጊዜ አታወራም እኮ እንደዚህ አይነት ነገር። አይ ዝም ብለን ላይፋችን ነው የምንቀጥለው እንጂ እንደዚህ እንዴት መጣ ምናምን የሆነ ያክል ፐርሰንቱ ስለምንተዋወቀው ፋዘር ቤት ፍሬንድ ስለነበር የምናውቀው ይመስለናል፣ ግን አናውቀውም። ፋዘር ቤት ነበር? እኔም ፋዘር ቤት ተማሪ ነኝ። እስኪ ምን ይመስላል? ምን አግኝተሃል? አሁን ለምሳሌ እዛ ማለት አብዛኛው የኪነ ጥበብ ባለሙያ ከእሳቸው ጋር ነው። ስለሚከብደኝ ነው አንተ ይባላል አክቹዋሊ የኪነ ጥበብ ባለሙያ እና ምን አግኝቻለሁ ብለህ ታስባለህ? ከዛ እኔ ሙሉ ሰው ሁኜ ነው የወጣሁት። እዛ ስገባ አክቲንግ ፈልጌ ነው የገባሁት ምናምን፣ ግን ከአክቲንግ የበለጠ ይሄ ሙሉ ሰው በጣም አሪፍ ላይ አሁን ለቆንኩበት መሰረቴ እሱ ነው። ምንም ሳላቅ ነው ፋዘር ቤት የሄድኩት። አጠያቂ ጓደኞቼ ጋር ደውዬ ምናምን የሄድኩት እና እዛ ለኔ አዲስ ነው እና በጣም ብዙ ነገር ነው ያስተማረኝ። ከሰው ጋር እንዴት ማውራት እንዳለብኝ፣ እንዴት መግባባት እንዳለብኝ። በዛ ላይ ደግሞ አርት ፎርም ላይ ደግሞ ያለ አይደለም ከምንም በላይ ዲሲፕሊን የሚባለው ጉዳይ አለና እዛ ጋር ከአክቲንግ የበለጠ ዲሲፕሊን ነው የሚያስተምሩን፣ እንዴት ከሰው ጋር መግባባት እንዳለብን። ኢቭን ኮረሱን ስንሄድ እንኳን ከስራችን ውጪ ምንም በቃ እዛ እንደማንል ያለ በስርዓት ስራችን ሰርተን እንድንመለስ ብቻ መሰረቴ ነውና እግዚአብሔር ይመስገን ሁሉ ነገር ነው የሰጠን። አንዳንዴ እንዳልኳቸው አሁን የኛ ፕሮግራም ቤተሰብ አስተዳደግ፣ ልጆች አስተዳደግ ላይ ትውልድ አቀራረጽ ላይ ምናምንም በሰፊው መስራት እንፈልጋለን እንደ እግዚአብሔር ፍቃድ። አንዳንዴ ከትልቅ የዋለ ትልቅ ነው ይባላል። እድሜም ልምድም ምንም አሁን ፋዘር በእድሜም ትልቅ ነው እና እንትን ነው አይደል? አንዳንዴ በትልቅ ሰው እየተገራ ማደግ ራሱ ለስነ ምግባር አሪፍ ነው ብዬ አስባለሁ። ከሙያው ውጭ ፋዘር ትልቅ በእድሜም ትልቅ ነው፣ ኤክስፒሪየንስድ ነው ምናምን። ከዛ ደግሞ ይመስለኝ እኔ ገብቼ ፋዘር ቤት አልገባሁም፣ ለዛ ነው ስለማላውቀው ነው። እና እንደ ልጆቹም ይመስለኛል ግንኙነታችሁ የነበረው ነገርና እንደውም ከልጅም በላይ ነው ሁሉ ያለ የሆነ እኔ የገባሁበት ሰሞን እሱ በጣም እያረጀና ብዙ አይመጣም፣ ወይ ምናልባት በሳምንት አንዴ ወይ በሁለት ሳምንት አንዴ ነው የሚመጣውና በቃ ከራሳቸው ልጅ የበለጠ እነሱን ሁሌ ስለሚያገኛቸው ለአዳዲስ ተማሪ ነበሩላ እዛ 1 ዓመት ቆይተሽ 2 ዓመት ቆይተሽ ምናምን አዲስ ለሚመጡ ተማሪ ደግሞ የተለየ አይን አለው ምናምንና ሴት የሚሰጥበት መንገድ። በዛ ላይ ደግሞ አንዳንድ ተማሪ አለ ከሩቅ ሀገር ይመጣል ምናምን፣ ከድሬዳዋ የሚመጡ አሉ፣ ከአዳማ የሚመጡ አሉ እና የትራንስፖርት አተው ራሱ እሱ ነው ምግብ እያበላቸው የትራንስፖርት ከበር እያደረገላቸው ምናምን። ኢቭን አንዳንድ ልጆች አሉ ማስታወሳቸው ምናምን ራሱ ፋዘር ቤት እያደሩ ፋዘር ቤት እየኖሩ ምናምን በጣም ረጅም ጊዜ የቆዩ ልጆች አሉና ፋዘር እውነት ከአባትም በላይ ነበር። ይገርም። እስኪ ስለ ልጅነታችን እናውራ። ብሩኬ የት ተማርክ? የት አደግክ? የልጅነት ጊዜ ምን ይመስል ነበር? ያው የተማርኩት ያደግኩትም የተማርኩት አፍሪካ ነው የጀመርኩት ትምህርት። ያው ሰፈሬ ፒያሳ
የአዲስ አበባ መሀል ከተማ ትላለህ። መሀል አራዳ የመሀል አራዳ ልጅ ነው። ያው አስተዳደጌ እኔ ከአያቴ ጋር ነው ያደግኩት። ከአያት ጋር ያደጉ ይቀብጡ የለ ይባል፣ እኔ ግን አልቀብጥም። ጨዋ ነኝ፣ በጣም ጨዋ ነኝ። እሱን ይመሰክራል። እና እንደዛ እያልኩኝ ብዙም እንትን የተለየ ነገር የለውም። ይሄ ቁጥጥር አሁን የበፊት አስተዳደግ ብዙ ጊዜ ቁጥጥር በጣም ይኖራል። በአያት ያደገ ልጅ እንዳልከው ቀበጥ ነው ይባላል፣ ግን ሁሉም አይደለም። አንዳንዴ ደግሞ ጫኑ ተብሎ ደግሞ የሚያድጉ ልጆች አሉ። ልዑሌስ አስተዳደግ ምን ይመስላል? የታደግ የተማርክ? እኔም ከቡሻ ጋር ብዙም አይለየም። ያው የተወለድኩት ፒያሳ ነው ያደግኩት። እውነት ሪበከንቱ ልጅ ነኝ። ኧረ ሪበከንቱ፣ እስኪ ስለ ሪበከንቱ አንዳንድ ነገር እናት ትርጉሙንም ሰፈሩ ምን ይመስላል? ማህበራዊ ህይወቱ ምን ይመስላል? መቼም ማያውቅም ይኖራል አይደል? ሪበከንቱ በተለይ ከከተማዎች ከአዲስ አበባ ውጭ ያሉ ሰዎች ማያውቁ ስለሚኖር እስኪ ዝም ብለን እዛ ጋር ያለው ማህበራዊ ህይወት የምር በጣም ያስቀናኛል። አሁንም እንደዚህ አይነት ሰፈር ወዳለሁ። የማህበራዊ አለ በቃ ሁሉም እንዳለ እዛው ግቢ ስትገቢ ያለ እንዳለ በቃ ጫጫታ ምናምን ደስ ይላል። የኮኮታው ልጁም ትልቁ በቃ በረንዳ ጋር ነው ሁሉም ላይፉ እዛው ነው። ሁሉም የሰውን ላይፍ እንዳለ በረንዳ ጋር ታያለሽ። እና ቡና ሲጠጡ የሆነ ቦታ ሲሄዱ ብቻውን እንኳን የሚወጣ ሰው የለም። ሱቅ ራሱ ብቻውን የሚወጣ ሰው የለም። እና ተያይዞ ተሳርቶ ነበር የሚሄዱ እና በጣም የሚያስቀና ሰፈር ነበረ። ስለ ሪበከንቱ ብዙ ባላቅም ግን እዛ ልጅ እያለሁ አንድ የኛ ግቢ የሆነ ትልቅ ሰው ነበሩና ስለ ሪበከንቱ ለሆነ ጋዜጣዊ መግለጫ ሲናገር ሰምቻለሁና ጋዜጠኞች መጥተው እንዴት ሪበከንቱ ተባለ ሲባል ድሮ በጣም ጫካ ነበር፣ አሁን የለም ምናምን ጫካ ነበረ፣ ወንዝ አለ፣ እዛው ሰዎች ይዋኛሉ፣ ድልድይ ነበረ ምናምንና በጣም ጫካ ነበርና እዛ ሰዓት ላይ ማታ አሉ ድልድዮች አሉ፣ ሀንግ የሚሰሩ ሰዎች ምናምን አሉና እዛ ከገባ ምንም መውጣት አትችልም። ሁላ እሪ በከንቱ ነው። እሪ ብትይም ብትጮይም ምንም የሚሰማሽ ሰው የለም። አስረክበህ ነው የምትወጣው። በቃ ያለሽ ነገር ስትሽ ምናምን መውጣት ነው። ብትጮይ ምንም የሚመጣ ሰው የለም። ጫካ ነው ምናምን ውሃ ውስጥ ነው ምናምን እና እንደዛ ሲባል ከንቱ ነው ማለት እንደዛ ነው። እሪ በከንቱ አሁን የገባኝ። እሺ እሪ አታውቀውም? በከንቱ አይ ስሙ ዝም ብሎ እንትን ነው። አሁን ከፋፈልክ እሪ በከንቱ እንደዚህ አይነት ቦታዎች ላይ ብዙ ማህበራዊ ያው እኛ ሁላችንም አብዛኞቻችን ያደግነው እንደዛ ነው እና የምር ያስቀናል። በቃ ችግርህን ደስታህን በተለይ አሁን እነዚህ በዓላት ጊዜያቶችም የምታሳልፈው አንድ ላይ ነው ምናምን ብቻ የሚባል ነገር የለም። አሁን አስታውሳለሁ የልጅነት ጊዜ ኦርቶዶክስ ነኝ ሃይማኖቴ እና የግንቦት ልደታ ሲከበር ሰፈር ከኢቭን ከአንተ ግቢ ወጥተህ ራሱ አካባቢ ያለው ሰው ግቢ ላይ ያለው ሰው ሳንቲም ይዋጣና ሁሉም ያዋጣል። የሆነ ገንዘብ ይተመንና ከዛ ገንዘቡ ከተዋጣ በኋላ ዳቦ ይደፋል አይደል፣ ወጥ ይሰራል፣ እንጀራ ምናምን ይደረግና የግንቦት ልደታ የሚከበረው ቤት ውስጥ አይደለም። በቃ የሆነ ግቢ ውስጥ ነው። በሙሉ የሰፈሩ ሰው በእንትን ይከፋፈልና እንደዛ ነበር የምናሳልፈውና በጣም ደስ የሚል በጣም የሚያስቀና ሰፈር ነው። አሁንም እንደዚህ አይነት ሰፈር መኖር ያስደስተኛል። የምር ወተሽ ምናምን ሰው ሰላም ነው ምናምን ያልሽ ቲጂ ምናምን ደስ ይላል ብቻ። እና ከዛ እዛው ጆን ኤፍ ኬኔዲ ምናምን ነበረ ኬጂ ገብቼ ከዛ አያቶቼ ጎንደር ናቸው። ጎንደር ነው ያደግኩት። አያቴ የእናቴ ቤተሰቦች እዛ ነው ያሉትና እዛ ነው ያደግኩት ማለት ይቻላል። እዛ ነው ክላስ ጀመርኩ ምናምን። ከዛ ክረምት እዚህ እመጣለሁ፣ ጊዜ አሳልፋለሁ፣ ድጋሚ ለክላስ ሄዳለሁ እና ያው ሁለቱን አይቻለሁ በደንብ። እዛ ያለውን ህይወትም የአዲስ አበባ ህይወትም እና ባላንስ ነው። ኢቭን አሁን የምኖረው እዚህ አያቴ ጋር ነው። የአባቴ አባት እና በአያት እጅ ነው አንተም በአያት እስካሁን ድረስ። ከበባችሁኝ ታድላችሁ። እስማም ደስ ይላል እኮ በአያት በጣም ደስ ይላል። በደንብ ምን ጠቅሞኛል ትላለህ? እስኪ በአያት ማደግ በጣም ብዙ ነገር። አንዳንዴ እናቱ የአባት ሲያወራሽ ምክር ነው፣ ቀጥታ ዳይሬክትሊ ምክር ነው የሚሆነው እና ከአያት ጋር ስትወር ግን የራሱን ላይ ባግራውንድ ያሳለፈውን ከህፃነቱ ከጓደኞቹ ጋር ወጣትነቱን እንደ ጨዋታ ነው። ከጠቀመሽ ይጥቀመሽ፣ ካልጠቀመሽ ግን ታየው ነው። ቀጥታ ዳይሬክትሊ ምክር አይደለም። ይሰለችብኛል አይሰለችብኝም ያስቡልሻል አንቺና በቃ በጨዋታ መልክ ይነግርሻል። ያኔ ከገባሽ ትጠቀሚበታለሽ፣ የምትፈልጊውን ነገር ትወስጃለሽ። እና እንደዛ ነው አያቴም አሁን ድረስ ሲያወራኝ ምናምን የራሱን ላይፍ እየነገረ ነው እኔ እንዴት መኖር እንዳለብኝ በምሳሌ የሚነግረኝና በጣም ብዙ ነገር ጠቅሞኛል። እውነት እድለኝነት ነው በአያት እጅ ማደግ በጣም። ምክንያቱም አሁን ይሄኛው በትልልቅ ሰው እጅ ማደግ እኔ አሁን ትልልቅ ስል በእድሜ ብቻ አይደለም፣ ትልልቅን በጥበብም በእውቀትም በእንደዚህ አይነት ቤተሰብ ውስጥ ማለፍ
መታደል ነው የምርም ማለት ነው። ምክንያቱም አሁን ያለው ነገር አብዛኛው ነገር እየጠፋ ነው የመጣው እና ልጆች ወይ ከቤተሰባቸው ከወላጆቻቸው ጋር ነው ግንኙነት ያላቸው ወይ ከትምህርት ቤት ነው። ያን ያህል ቁጭ ብሎ የሚመክር የሚያስተምር ከድሮ ነገር ጋር እያገናዘበ የሆነ ነገር እኛ ላይ የሚሰራ አካል እየጠፋ ነው የመጣው። ለዛ ነው ጥያቄ ያነሳውባችሁ እና ከስነ ምግባር አንጻር ሀገርን ከመውደድ ቤተሰብን ከመውደድ ከህዝብ ጋር እንዴት መኖር እንዳለብህ ከማሳወቅ አንጻር ከአያት ጋር ማደግ ትልቅ እድለኝነት ነው። ትልቅ ዋለው በጣም ደስ ይላል። ያው አፍላ ፍቅር እንምጣ። እንዴት ነው አፍላ ፍቅር? በጣም ተቆጣጥሮታል። እኔ በጣም ትልልቅ ሰዎች ራሱ ይከታተሉታልና በደንብ የሰውን ቀልብ የያዘ የድራማ እንትን ነውና እስኪ አውሩኝ ስለ አፍላ ፍቅር። ሲኔሪ ስለሆነ አፍላ ፍቅር ላይ እስኪ እሱ ጀምር። ቀርቦ ነው የገባው ምናምን። እኔ ክፍል 15 ላይ ነው የገባሁት እና ያው ስራ ነበር። ቀጥታ ተደውሎልኝ ለአፍላ ፍቅር ፈልጌ ነው ምናምን። ትዕግስቱ ፍሳ ነው የደወለልኝ። እሺ ምናምን ብዬ ከስክሪፕቱ መጀመሪያ ላይ ያዋልኩት። ከዛ ላከልኝ። ከዛ አቡሻ የሚል ካራክተር ነው የጨርቆስ ተወልዶ ያደገ ልጅ ነው ምናምን የአራዳ ቋንቋ ምናምን አላ እንደ ክብር ነው ምናምን ነውና ልክ ሳነበው እንደዛ አይነት አክቲንግ የመጀመሪያ ነው ለኔ እና የፈራኝ መለስ ላይ ትንሽ ሞክሪያታለሁ። የአራዳዋን ነገር ሞክሪያታለሁ እና እንደዛ አይነት ካራክተር እወዳለሁ እና ይገዛኛል። አዲስ ነገር ደግሞ አክተር ስትሆኝ መሞከር ትፈልጊ የለ ልክ ሳነበው ደስ አለኝና አክሰፕት አደረኩት። ከዛ ቅዳሜ ቀን ምናምን የመጀመሪያ ክፍሌን ሲቀረጽ ከዛ ኤፒሶዱ ሲለቀቅ ሙሉ ኮሜንቱ ነው ይሄ ልጅ አድርጎ ነው ድጋሚ ያው ነው ማለት መቼ አድርጎ ነው። የዛን ሰዓት ጋፕ ነበር የዲኤስቲቪ ምናምን መሰረውና ብዙም አልታይም ነበርና ጋፕ እንደነበረኝ ነው ሁሉም ሰው የሚያውቀው። ይሄ ልጅ አደገ እንዴት ነው ምናምን ማለት ተጀመረ። ከዛ እኔ ስገባ ስንት ሰብስክራይብ ነበር መሰለኝ? 40 ምናምን ሰብስክራይብ ነበር። 40 ምናምን ሰብስክራይብ ነበረው። አሁን ላይ ደግሞ 700 ሺህ አልፏል። እና በአንድ ቀን ራሱ 500 ሺህ ምናምን ይታያል። ይሄን ያህል ቀስ እያለን አድርገናል። እግዚአብሔር ይመስገን። መጀመሪያ የሰራቸው ስራዎች ናቸው እኮ አሁን ይሄኛው እንደዚህ እንዲሆን ያለው በጣም ሰው ይወድ ነበር። አዎ እግዚአብሔር ይመስገን። አሁን ላይ ራሱ እግዚአብሔር ይመስገን ባቡሻ ነው የምታውቀው። በቃ እኔም ኒክኔም ያርግዋለሁ አቡሻ። የቲክቶክ ስሜ ራሱ ብሩክ አቡሻ። ሌሎች ስራዎችን ብሰራ ኒክኔሜ አቡሻ ነው። ታይትል ላይ ታች አሪፍ ነው። እንደዚህ አይነት ስሞች እኮ እየጠፉ ነው አሁን በጣም ዘመን። አሁን እንደውም ለመጥራት ራሱ ጎግል አድርገህ ምናምን የሆኑ ስሞች እኮ ችግር ያለሽ በጣም ሰርች አድርገህ ምናምን ትርጉሙን ለማወቅ ጠይቀህ አንዳንዴ እንደውም ቤተሰብ ሁሉ ማያውቃቸው ትርጉም ያላቸው ስሞች ሁሉ ገጥሞኛል። አሪፍ ነው፣ ደስ ይላል። ሉሌስ? እኔም ያው ኦዲሽን ነበረ። ኦዲሽን ሳልፍ 64 ክፍል ላይ ነበር የገቡትና በጣም መግባት ፈልግ ነበረ። ሁሉም ጓደኞቼ ነበሩ። ከነሱ ጋር መስራት ፈልጋለሁ። ስራው ደግሞ በጣም ነው የምወደው። በጣም ተወዳጅነት ያገኘ ስራ ነው። በጣም ቫይራል የሆነ ስራ ነው። ኢቭን እስካሁን ድረስ ምንም አልቀነሰም እና እንደዚህ አይነት ስራ ላይ መሳተፍ ፈልጋለሁ። ከዛ እግዚአብሔር ይመስገን ኦዲሽን ገብቼ አለፍኩ ምናምን፣ ሁለተኛ ዙርም አለፍኩ። ከዛ ቹቻ ጓደኛዬ ነች ከአፍላ ፍቅር በፊት ፋዘር አብረን እንሰራ ነበርና በጣም ደስ የምትወደድ ካራክተር ነች እና የእሷ ፍቅረኛ ነበር የድሮ ፍቅረኛ ሆነ ምናምን ብሎ በስልክ ነገረኝ። 2017 እንደ ነገ ሊገባ እንደ ዛሬ ጳጉሜ 5 ላይ ነው የደወለልኝና በጣም ነው ደስ ያለኝ። አልጠበኩም ነበረ። ከዛ ስክሪፕቱንም ላከልኝ፣ ወደድኩት እና በዛ ነው አፍላ ፍቅር የገባሁትና በጣም ደስተኛ ነበርኩ። ይሁን አሁንም ወደፊትም ባይገርምሽ ቀስቴ በጣም ብዙ ጊዜ ነግረኝ ነበር እኔ አፍላ ፍቅር በምንም በኩል እገባለሁ አለ። ኧረ ታረገዋለህ እያልኩት ልክ ሲገባ ሳየው አውራ ነበረ እንዲሁ ለጓደኞቼ ምናምን እገባለሁ እንደምንም ብዬ እገባለሁ አለ። እግዚአብሔር ይመስገን። እግዚአብሔር ይመስገን። በጣም ፈልግ ነበር ከምነግርሽ በላይ። እሱ አለ፣ ሚካኤል ቹቻ አለች፣ ቤት ፍሬንዶቼ ናቸው። ፋዘር ቤት አብረውኝ የተማሩትና እላቸዋለሁ እዛ ይሰሩና ቅዳሜ ከሰዓት ይመጣሉ ፋዘር ቤት። እኔ ደግሞ እዛ ፋዘር ቤት ነው በየቀኑ የምሄደው። እነሱ ቢያንስ እየሰሩ ይመጣሉ እና ሲመጡ ምናምን ከዛ አብሬያቸው ሲሄድ ሰው አድናቆትን ሲገልጽላቸው በጣም በቃ ቀና ነበረ። እኔም ሰርቼ እንደነሱ መሆን ፈልጋለሁ ነበረ። ከዛ እግዚአብሔር ፈቅዶ ተሳካልኝ።
ያሪፍ ነው። አድናቆት ስትል ምን ትዝ አለኝ። አሁን እናንተ ወጣቶች ናቸው፣ ወደ ወጣትነት መሀል ላይ ናቸው እና ይሄ ጊዜ በጣም ለብዙዎቻችን ትንሽ ከበድ ይላል። እዚህ እድሜ ላይ ደግሞ በእርግጥ ቅድም እንዳነሳ ነው እኔ አስተዳደግ ላይ በደንብ እንትን እላለሁ። ተጽዕኖ ሰጥቼ የማልፈው ነገር ነው። እሱ ያግዛል። ምንም ነገር ቤትም መሰረት ነው የሚያቆመው እና አለ ግን የሆነ ሰዓት ላይ ግልብጥ ብሎ መሸከም የማትችለው ነገር ወደ ቤታችን ይመጣና ይቸግረናል። ወጣትነትና ዝነኝነት እስኪ ሁለቱን እንዴት ነው አስማምታችሁ የምትኖሩት? አልከበዳችሁም ወይ? ምን ይመስላል? አራው በጣም ከባድ ነው። ሁለት ሙቀቶች በጣም ከባድ ነው የምር። አሁን እኔ ሳስብ ግን የነበረበትን አለመርሳት ገባሽ? የሆነ በቃ ቫይራል እየሆንሽ ሙቀት ላይ ሙቀት እየጨመርሽ ነው የምትመጪውና ትንሽ የሚያቀዘቅዘው ነገር የነበርሽበትን ቦታ አለመርሳት። ቤተሰብ አለ እንዴት እንደሆነ ምናምን ይሄ ጸባይ አለመቀየር ምናምን የሚመጣው የነበርሽበትን አለመርሳት። ቢያንስ ኮልድ ያደርግሻል። በቃ ራስን ማወቅ ማለት ነው። የሆነ ቻሌንጅ እኮ ሊመጣ ይችላል። የሆነ ሙቀት ሊያጋጥምሽ ይችላል። ኢቭን ራሱ የድሮ ሰዎችን ራሱ ልረሽ ይችላልሽ አይነት ጻፍ እና የነበሩበትን አለመርሳት የሚጠቅም ይመስለኛል። ሁሌ ራስን ማየት ኦኬ ዛሬ እንደዚህ ነኝ ምናምን ብሎ ራሱን ማየት። ጓደኛሞች ናቸው? አሁን ጥያቄ ነው። ጓደኝነት ለእናንተ ምንድን ነው? ጓደኝነት ለኔ ጓደኝነት መስታወት ነው። ሌላኛው እኔነቴን የሚነግረኝ ጥሩ ጎኔንም ጎዶሌንም ኤቭሪ ነገር የሚነግረኝ ነው። ለምሳሌ አንዳንድ ቤተሰብ የሆነ ነገር ካለ አይቶ ዝም ይላል። ምናልባት ከነገ ዛሬ ይስተካከላል ምናምን ያል፣ ግን ጓደኛ ግን ያን የሚነግርሽ የኔ ጓደኛ ነው። ጥሩ ሰራው ሉሌ በጣም ጎበዝ ሰርታል፣ አሪፍ ነው፣ ይሄ ነገር ይመቸኛል። የሆነ መጥፎ ነገር ሳደርግ ደግሞ እየተከተለ ጊዜ ሳይሰጥ ምናምን ብሎ ወስዶ ጎትቶ እውነቱን የሚነግረኝ እና ሌላኛውን እኔ የማይበት አንዳንዴ የሰው ልጅ 4 ባህሪ ያለው ይባላል። አንደኛ ራሱ ብቻ የሚያውቀው፣ ሌላኛው ሌላ ሰው እያወቀለት እሱ የማያውቀው፣ ሌላው ደግሞ አንቺም እኔም የምናውቀው፣ ሌላ 25% ደግሞ ፈጣሪ ብቻ የሚያውቀው እኛ ማናውቀዋልና ቢያንስ ከፈጣሪ ውጪ እነዛን 75% የሚያውቅ ጓደኛ ነው ብዬ አስባለሁና እሱን ለኔ መጥቶ የሚነግረኝ የኔ ጓደኛዬ ነው። ያው ሉሌ እንዳለ ነው፣ መስታወት ነው ጓደኛ። ችግርሽን ኢቭን ራሱ እኮ ሲከፋሽ ራሱ ቤተሰብ ጋር አይደለም ትይ ጓደኛሽ ጋር ነው የምታማክሪው፣ ጓደኛሽ ነው። ብታጠፊ እስኪ አረ ጓደኛ ትቻለው ነው የምትይው። ኢቭን ቤተሰብ ጋር አትሄጂም፣ ምክንያቱም ጓደኛ ቹዝ ነው የምታደርጊው፣ መርጠሽ ነው የምትገቢበት። ይሄ ጓደኛ ይሆነኛል ምናምን ብለሽ ነው የምትገቢበት። ቤተሰብ ሲሆን ግን ፈጣሪ ነው የሚሰጥሽ በቃ ጉለትሽን፣ ሁኔታሽን በቃ ኢቭን ራሱ ቀለል የሚልሽ ከጓደኛሽ ጋር ስፔንድ የምታደርጊው ነፃነት ፈልገሽ ነው አመሰጩ። አሁን ሙሉ ከሙሉ የህይወትሽ ግማሹን እርግጠኛ ነኝ ለጓደኛሽ ነው የምትሰጪው። 25% ለቤተሰብ ከዛ ላይ ሃይማኖት ምናምን ግማሹን ለጓደኛሽ ነው የምትሰጪው። ኢቭን ቤተክርስቲያን ስትሄጂ ራሱ ና ጓደኛዬ እንሂድ፣ የሆነ ወቅት ስታደርጊ ና ጓደኛዬ እንሂድ እና ጓደኝነት በጣም ትልቅ ነገር ነውና እኔ ጓደኝነት ተጠቀምንበት። እውነት በጣም አናዶ የሚያውቅበት ጊዜ የለም ነው ሉሌ አራል ብዙ ጊዜ አለ። ያው ለአጋጣሚ ራሱ አለ ብዙ ጊዜ ነው ማውራት። ሉሌ አንዳንዴ ሲተው እንትን ይላል፣ በጣም ሙድ ውስጥ ይገባልና በተለይ ትፍድብ የስሜት ሲን ምናምን ሲሆን ጭራሽ አያዳምጥሽም እና የሆነ ሲን አለ በቃ ልቀቁኝ ምናምን እያለ የሚሄድበት ሲን አለን። ወደ 5 ቡጢ ምናምን መቶኛል እና ዝም ብዬ ዋጥ አድርጊያት ከት እስከሚባል ታግሻለሁና አክቲንግ በጣም ይችላል ሉሌ። በጣም የምተማመንበት ሰው ይበር ራሱ ጀስቲሻል ላይ ራሱ አይተን በጣም የሚገርም አክቲንግ ነው ያየሁበትና ወርሳ በጣም ምስጥ ብሎ በሙድ ሄደው አንተ ነህ መጥቻለሁ በጣም ይቅርታ ነው ምናምን አይታወቅም ስትመጣ ጭራሽ አልታወቁም። መጥተዋል እያሉኝ
ኖርማል ነኝና መጨረሻ ላይ ነው አልቆ ምናምን ከተብሎ ወክ እያደረገ ይቅርታብና ስሜታዊ ነው እንደምንጡት አላስተውስም ግን ካሜራ ላይ ደግሞ ተቀርጾ አይተነዋል እና ጭራሽ ነው አንተ ሳናዶ ያቀም እኔ አለ ግን እንዲቀረጻ ላይ ሲሆን ላይፋችን ላይ ምናምን ነው ያረፍዳል አንዳንዴ ስደውይለት ምናምን ያረፍዳል መጥቶ ያለ ገና ቤቱ ራሱ አልወጣም ገና እየታጠበ እኮ ነው እና ወደዚህ ስንመጣ ራሱ ቀድ 60 ነው ይደውልልኝ ብቻ ቀድሞ ነው ይደወለልኝ እና ሄድ በቃ መጥቶ እና አው ቴክስት ራሱ አድርጌ እየመጣሁ ነው ይላልና ይቆያልና እሱ ነገሩ ትንሽ ያናደኛል እሱም ቢያስተካክል የቀጠሮ አክባሪ አይደለም ሲጠቃለል እኔ ጋር ስለሆነ ነው እንጂ እሱ ምን አከብራል ግን እኔ ጋር ስለሆነ የትም አይደለም በሚለው ነው እውነት እኔ አንተ ሳላከብር ሳይሆን ያው ጓደኛ ደግሞ ጓደኛ አለ እሱን ደግሞ ለመጠበቅ ብዬ እሱን አስጠብቀዋለሁ በመሀል እኔ ነው የምበላው እንጂ እንደ ሆነ አይ እኔ ጋር ነው እንጂ ስራ ላይ ምናምን የምር ቀጠሮ አክባሪ ነው የምር ትወድለት ነገር ሳለ ማከ ቀስቴ ያው ቀስቴ እውነት የሆነ ጊዜ በቃ የሆነ ነገር ካመነበት በቃ መቼም ማሰቡን አታስቀይሪው መቼም ናደርኛ ጋር ጭራሽ ዛሬ እንደዚህ ማድረግ አለብኝ ካለ አለ ነው እና ይሄን ኳሊቲው በጣም ነው ማደንቀለት የምር ይሄው አፍላ በራሱ የገባውኩ እኔ አፍላ ፍቅር እገባለሁ አቡሻ እገባለሁ አለ ያው ገባ የሆነ ነገር ካሰበ አረጋዋለሁ ካለ ያረጋዋል እና ደግሞ መቼም ማሰቡን አታስቀይሪው እና ይሁን እና እኛ ጋር ደር እና አይደብርህ ምናምን አይ ስራ መስራት አለብኝ ምናምን የምሬን ነው እግዚአብሔርን እንደው ነግሬያለሁ አስተውሳለሁ በቃ እሱን ኳሊቲው በጣም ነው የምወድለት እግዚአብሔር የምር ያንተን ደግሞ ለውራ አንተስ የምር ጥሩ ጓደኛ ነው የምር ጥሩ ወዳጅ ነው የምር የኔ ብቻ ሲሆን አፍላ ፍቅር የብዙ ሰው ወዳጅ ነው ብዙ ሰው ሲደብረው ለሱ ነው የሚደውልለት ብዙ ሰው ሲደብረው ለሱ ነው ቴክስት የሚያደርግለት የምር ያዳምጥሻል የምር ጓደኛ ነው የምር ያስባል የምር የውሸት ምናምን አይደለም የምር ጥሩ ጓደኛ ነው ጥሩ ሰው ነው ምናምን የሆነ ሰው ደብሮት ከፍቶት የምታየው ካቡሻ ጋር ነው እሱን ነው የሚያማክሩት ምናምን እዚህ ቀረጻኛ እየሰራን ምናምን የሆነ ሰው ከፍቶት ከሆነ እዛ ጋር ካቡሻ ጋር ሄዶ የሆነ ነገር እያወራ ነው ምናምን እና ከዛ ተረጋግቶ ምናምን ይመጣል እና የምር አሳቢ ነው ጥሩ ሰው ነው ጥሩ ጓደኛ ነው ጥሩ አማካሪ ነው ደስ ይላል እንትን ነው ጓደኝነት መጥፊያው ነው አይደል አሁን የብዙ ሰው በርግጥ የቅድም እንዳለው አንድ ሰው አላማ ካለው አላማውን የሚከተል ከሆነ ማንም ሰው ስለመጣ ማንም ያበላሻል ብዬ አላስብም አንድ ሰው ለሚሰራው ስህተት ተጠያቂው ያ ሰው ነው ብዬ ነው የማስበው እኔ ግን አስተዋጽኦ ደግሞ ያደርጋል አይደል አስተዳደጋችንም ላይ ልክ ቤተሰብ አስተዋጽኦ እንደሚያደርገው ትምህርት ቤትም መምህራኖቻችንም አይደል ጓደኞቻችንም ተጽዕኖ እንደሚያደርጉ ጓደኛ ደግሞ እንዳልነው ብዙ ጊዜ አብረን ስለምናሳልፍ ተጽዕኖ ይኖረዋል እና ጥሩ ጓደኝነት ጥሩ ነው አይገኝም ደግሞ ብዙ ጊዜ እግዚአብሔር ነው የሚሰጠው ለምራ አፍቅረህ ታውቃለህ የምር አይቻልም እግዚአብሔር እኔም ብጠይቀኛው እነግራለሁ ምን አሳውሽኝ ወድጄ አውቃለሁ አፍቅሬ እንዴ ፍቅር በጣም ከባድ ነገር አይኑ ከምናምን የገባችልኝ ወድጄ አውቃለሁ አፍቅሬ አላውቅም መውደድና ማፍቀር ይለያያል መሰለኝ በምንድን ነው የምትገልጸው ልዩነቱ በምንድን ነው ምናልባት አፍቅረህ መውደድ መስሎ አላፈቀርኳትም ብለህ ራስን አሳምን ወይም ቢብላህ እንዳይሆን አያቡሻንማ ማንም እንጂ አትለውም እኔም አልጠይቅም እኔ እንጃ በጣም ከባድ እንትን አይደለም ግን እኔ አውቀዋለሁ ጓደኞቼ ሲያፈቅሩ ምናምን አያለሁና ኢቭን ከሷ ጋር ሲለይ ራሱ ጨንቋይ ልደውልላት ሲጣሉ ራሱ እንዳለው ነው ብዙ ሰዎች ያማክሩኛልና በሆነ ሪሌሽንሺፕ ውስጥ መሀል እኔ አለው እሷም ደውላ ደህና ነው ደህና ነው እና አውቀዋለሁ በምን ጊዜ ታፈቅር ታዲያ እኮ የሰዎችን ያዘው እና ድራማዎቹ ላይ አሁን ተመሳሳይ ነው ደግሞ በጣም ነው የሚያምሩት ልጆቹና በጣም ነው የምወዳቸው የሆነ በቃ ብዙዎቻችን ያንን እድሜ የምናስታውስባቸው ልጆች ናቸውና ስራውስ ላይ አሁን ማለት ታሪኩም እንደዛው ነው የፍቅር ላይ ስለሚያተኩር እንደው ፈተናው የለም ወይ ስራውስ ላይ ድራማዎቹ ላይ
ምን በፍቅር ምናምን እንደ የሆነ ተንገራገርክ እኔ ወይ ደግሞ አንተም አሁን ለምሳሌ ቅድም ደግሞ ዝነኛ ነህ አሁን ዝናው አለ ገንዘብ አለ መልኩ አለ ምናምን እና ስለ ባህሪም አሁን እየተመሰከረልህ ነው ያንን ፈልገው የሚመጡት እሺ አንተ እንኳን ባትሄድ የሚመጡ ሰዎች የሚመጡ ሴቶች የሉ አፍላ ፍቅር ላይ ከዛ እኔ እንጃ አፍላ ፍቅር እኔ እንደ ፋሚሊ ስለማየው ሁላችንም እንደ ፋሚሊ ስለምንታይ በቃ ሁላችንም እንደ ወንድም እንደ እህት ነው የምንታየው እና እኔ እንጃ እኔ እንደዛ አልከተመኝ አፍላ ፍቅር ቀስቴ ካለ አላውቅም አፍላ ፍቅር ጭም የመጣ የለም እንዴ ማለት ብዙ ጊዜ መጣይ ነው እንደሱ ማለይ እትካል ቲክቶክ ራሱ ሪኩዌስት ብታይ አለ እሱ አይጠፋም እሱ ሁሌ መስት ነው ቀስቴ ራሱ ቢክድ ይጣላለው እንዴ እስኪ ምን ገጥሞ ያውቃል ያው ስልክ እኔ ኬስ እንደሚገኝ አላውቅም ይደውልና በጣም ወዳለሁ በጣም ትመቸኛለህ ብዙ ጊዜ እንትን ተደውሎልኝ በስልክ አላውቃቸውም እንትንም ማለት ነው ሚዲያ ላይ ያዩ ሎሊስ አጣ ምትፈራ እኔ እንደ ክሩ የለም እሱ እንዳለው ነው ምንም በቃ ሰላማዊ ስራችን እንሰራለን ላይክ ፋሚሊ ነው ላይክ በቃ ደራሲ አባታችን ነው እኛ ልጆቹ ነን እንደዛ ነው የምንሰራው እኔ ለጨዋታ ነው ያነሳው ምንም የለም ግን ውጪ እሱ እንዳለው ነው ሶሻል ሚዲያ ላይ ምናምን ይኖራል ኢንስታግራም ላይ ምናምን ጽፋል ሰው ምናምን ግን ብዙ ጊዜ እንትን አክሴፕት አላደረግም እኔም አልፈልግም አሁን ላይ ስራ በመስራት አምናለሁ ቅድም እንዳልሹ ነው ወጣትነቴን በስራ ማሳለፍ ፈልጋለሁ የሆነ ሴት መጣች ብዬ ይሄን ያክል የለፈውበትን ምናምን እንዲህ ዝም ብዬ ላፈርሰው አልፈልግም ምናልባት እኮ ጥሩ ሴት ትሆናለች ግን እኔ አልፈልግም አንዳንዴ ራሴን ላነብለው ታውቂያለሽ ሰው አልፈልግም አሁን ላይ ስራ መስራት ፈልጋለሁ ምናምን ራሴን በስራ ቢዚ ማድረግ ፈልጋለሁ ሰው ለዛ ነገር ክፍት አይደለሁም የምታውቀው ሚስጥር ካለ ነው ኧረ እንዴ እኔ ተጠይቄ አፍቅራ አታውቅም ወይ ረስታታል ለምን ትተላት እሱማ ያለፈ ታሪክ እኮ እንዴ እንማርበታለን የሚያዝናናም ከሆነ እንዝናናበታለን ምናምን አይ ድሮ ነው እኮ ገና ሃይ ስኩል እያለሁ የሆነ ኢንተርቪው ላይ አውርቼዋለሁ ባለፈው ራሱ አገኘናት ኦኬ የድሮ ገና 11ኛ ክፍል ምናምን ያለው ከ5 ዓመት ምናምን በፊት የተፈጠረ እሷ ነች በቃ እሷ ነው እንጂ የለም ከዛ ውጭ ብትናገረው አይ ተናግሬዋለሁ የሆነ ኢንተርቪው ላይም እወዳት ነበር በቃ ሃይስኩል ላይ ምናምን ሃይስኩል ፍቅር ግድ ነው ስለዚህ ሁሉም ሰው አፍቅሯል ሃይስኩል ላይ ምናምን ግማሹ ጀምሯል ግማሹ ደግሞ እንደኛ ደግሞ ያልጀመረ ሰው አለና ከኔ ነበር የነበረው ሰው አልሆነም ምናምን ሰው ከዛ በላይ ነው ከተለያየን በኋላ በቃ 12ኛ ክፍል ተለያየን ምናምን ከኔ ብቻ ነበር ፍቅሩ የነበረው እሷ ሌላ ህይወት ነበራት ስለሽ ሌላ አታውቅም እንደ ፍሬንድ ነው የምታውቀው ምናምን አልነገርካትም 12ኛ ክፍል ሲያልቅ ነገርኳት ግን በዛ ሰዓት አይሆንም ሌላ ሰው ጋር ነበረች እኔ ግን አላውቅም ትኑር አትኑር በቃ 3 ዓመት ምናምን ጠብቄ 3 ዓመት አለ አይደል ጅልነት ታውቂያለሽ ስለሽ 3 ዓመት ጠበቅኩኝ ከዛ በቃ ጎበዝ ተማሪ ነሽ ምናምን ሰው በቃ የሆነ ዩኒቨርሲቲ ደርሰኛል ኮርጃለሁ አልፋለሁ ያኔ እኔ ብቻ ቤስት ፍሬንድ ሆናለሁ ያኔ የትም አትሄድም የሚል ሐሳብ ነበር እኔ ግን ሐሳብ የመጀመሪያም ነበር ያኔ ፍቅር ምናምን አላውቅም ሰው ከዛ አልሆነም ምናምን ግን ስታያት ምን ይሰማ ነበር ትምህርት ቤት ውስጥ ታስታውሳለህ አስታውሳለሁ እንዴ የሆነ ጋርደን አለ በቃ እረፍት ሰዓት ምሳ ሰዓት ምናምን በቃ ትምህርት ቤት ስትወጣ ከኋላ መከታል አለ የሆነ ተወጫለሽ ግቢ ውስጥ በረዶ ወይ የሆነ ነገር ሱቅ እየገዛሽ እስክትወጣ ትጠብቂያለሽ ቤቷን እንዲህ እስክታጠፍ ድረስ እኔ ከኋላዋ ነኝ ሁሌ እሷ አታውቅም አንዳንዴ ጓደኞች ሲመጡ አንድ በእኔ ሰፈር ነው የሚያልፉትና እንሂድ ሲሉኝ ምናምን ያው ከእነሱ ጋር ለመሄድ ምናምን አንዳንዴ ቀድማታለሁ ሰላም ብያት እሄዳለሁ ሰላም እራሱ አላትም ነበር እሱ አለ ሁሌ ነው ጠዋት ምናምን ካዩዋት ከኋላዋ ሁሌ ከኋላዋ ነው አንድ ጓደኛ አለቻት እና ከእሷ ጋር ነው የምትሄደው እኔ ደግሞ እፈራለሁ ብቻዋን ቢሆን የተሰከ ያወራታለሁ እያወራኋት እሄዳለሁ ግን ሌላ ሰው ካለ ይጨንቀኛል አልወድም ለዛ ሰውም ሴፍቲ አስባለሁና በቃ እኔም እፈራለሁ አይዋጥልኝም እንደዛ ስለሆነ በቃ ሁሌ እከተላለሁ ምናምን ከዛ ረሳት አልተቸገርክም ለመርሳት ከባድ ነበር ግን የማይረሳ የለም ባለፈው እንደውም አገኘናታ አይቷታል እንደው በጣም ቆንጆ ነች እውነት በጣም ቆንጆ ነች ከምነግርሽ በላይ ነው ላይ ቆንጆና ከባድ ነው
ምን ተሰማ ድጋሚ ስታገኛት? እኔ እንጃ አላስታውስም። ብሩኬ ጋርኝ ያንን አስታውሶ ይነራስተው አልፏል። አጠብቅም ስለሽ ኖርማል ነበር ከኔ አንድ ላይ ሄድን ወደ 4 ኪሎ ምናምን እና ገናኛ ነው ግን ኢትስ ኦኬ በቃ እንዴት ነበር እሱ ነው የሚያውቀው ብቻ ምን አለ ሲያት እንጃ ጥርሱ አልተከደነም ነበር። ያው ትውስታ እኮ አላ አፍላም እኮ ስንሰራ እኮ እንዴ የልጅነታችንን እኮ አስታወሳችሁ። እኔ እኮ እንዲህ ነበር የእንትናን ካራክተር እኔ ነበርኩኝ ምናምን አስታፍኳል እና ቢዩቲ እንትን ነበር ማስታወሻ ነበርና ከዛ ያስታውሳት የዛን ሰዓት የነበረው ሞመንት ምናምን አሁን ላይ ቁጭ ብለሽ ስታስቢ ያስቅሻል፣ ደስ ይልሻል ምናምን ኢቭን የዛን ሰዓት የተቃለርሽው አሁን ደግሞ ሲሪየስ ሆነሽ ስታወሪው ሆነ ደስ የሚል ነገር እኮ አለ። እኔ ቦን ግን እንከታለቃ እንኳን ነው ያኔ ማለት ተከተልኩ። ደስ ይላል። ቲክቶክ ትሰራላችሁ? አሁን ደግሞ ቲክቶክ ገበያውን አሁን ከዩቲዩብም ከቲቪ ቻናልም ካሉት የኤሌክትሮኒክስ እንትኖች በጣም የተቆጣጠረ ያለ እንትን ነው ፎርማት ነው። ምን ተጽዕኖ አምጥቶባቸዋል ወይ ደግሞ ምን አስተዋጽኦ? እስኪ መልካም ጎኑንና መጥፎ ጎኑን በእናንተ እይታ ምንድን ነው? ቲክቶክ ተጽዕኖ ሱስ በጣም ሱስ ያስይዛል ስልሽ በጣም ሌላ ስራ እንዳሰሪ ያደርግሽ ነው። የቲክቶክ ሱሰኛ እንድትሆን ያደርጋል። የቲክቶክ ሱሰኛ በቃ 24 ሰዓት በቃ ቲክታክ ብቻ ስክሮል እንድታደርጊ ነው። ጠዋት ተነስቼ ከእንቅልፌ ስነሳ ቲክታክ ነኝ። ማታ ለመጨረሻ ጊዜ የማጠፋው ቲክታክ ስክሮል አይቼ ነው የማጠፋው እና ሱስ ያስይዛል በጣም በአግባቡ ካልተጠቀምሽበት በጣም ከጫት ከዛ በላይ ሱስ ነው የምር። አይምሮሽ እሱን ነገር ብቻ ነው የሚሆን። ስራ መስራት ትቸገሪያለሽ፣ ሌላ ነገር አትይም፣ ብዙ ነገር አታስቢም። ቀዘው ገንዘብ ይገኝበታል፣ በደንብ ይገኝበታል። ምንም ጥያቄ የለውም። ለሰራበት ይገኝበታል። ማስታወቂያም አለ። ከዛ ደግሞ ላይቭ ላይ ደግሞ የሚሰሩ ልጆች አሉ። ሰው ሁለት አማራጭ አለው። ወይ ከሁለቱም ሆነ ወይ አንዱን መምረጥ ምናምን። አብዛኛው ሰው ወይ ላይቭ ብቻ ይሰራል፣ ማስታወቂያ ይሰራል። አንዳንዱ ሰው ደግሞ ማስታወቂያ ይሰራል፣ ላይቭ አይሰራም። እስካሁን ሁለቱም የሚሰራ ቲክታከር አጋጥሞኝ ያውቃል። ግን ሁለቱም የሚሰራ ደግሞ በጣም ጥሩ ነው። ከሌሎች ይሻላል። አሁን ከኪነ ጥበብ ሙያ ውስጥ ቲክቶከር ተብሎ በጣም ተጽዕኖ ፈጣሪ የሆነ ነው አብዛኛው እንትን እና እንዳልከው አመጣጥ ነው መሄዱ አሪፍ ነው። ለስራ ሲሆን ምንም ነገር ጥሩ ነው። ግን አሁን ብዙ ተጽዕኖም እያመጣ ነው ብዬ ስላሰብኩኝ ነው። አዎ በደንብ አለው። ገንዘብ ትሰራለህ በቲክቶክ? አገኝበታለሁ። እሰራበታለሁ። እኔ ላይቭ ምናምን ነው ማታ አንዳንዴ ምናምን እገባለሁ። ጌም ትጫወታለህ? ጌም እጫወታለሁ። ያው በቅርቡ ነው የጀመርኩት። ሁለቴ ገባሁ እንጂ በቲክቶክ እስካሁን አላገኘሁበትም። በእንትንም በአርቱ ምናምን ስለምንቀሳቀስ ኤስቲቪም ስለምሰራ ምናምን ብዙም ፎከስ አልሰጠሁበትም። እኔ ሶሻል ሚዲያ ላይ በጣም ደካማ ነኝ። የምር ኢንስታግራም ራሱ አሁን አመቴ ነው የምር አመቴ ነው። ግን እግዚአብሔር ይመስገን አሁን እየተንቀሳቀሰ ነው። በደንብም አልሰራበትም ለምን እንደሆነ እኔ እንጃ። ግን ቲክቶክ በጣም ለብዙ ሰዎች እድል ሰጥቷል። የምር ራሳቸውን እንዲያሳዩ ምናምን በጣም አሪፍ እድል ነው የሰጠው እና ቲክቶክ ደግሞ ትንሽ እንትን የሚጎረብጠው ነገር ትንሽ ሰዓት ነው። አንቺ የምትታዩ ምናምን የሆነ ፊልምን ታክሰሽ ራሱ አጨረሽ ቲክቶክ ስታይ። አሁን ቲክቶክ በ30 ሰከንድ የሆነ ደስ የሚል ነገር አይተሽ ፊልም ሲሆንስ እግዚአብሔር ዳገት ነው የሚሆንብሽ። የመረጋጋት እንትን ትንሽ የለውም። እና 4 ደቂቃ እና 5 ደቂቃ ቲክታክ ማየት ራሱ አሁን ሰለቸኝ ስልሽ የምር 4 ቆንጆ ነገር አድርገው ቆንጆ ነገር ሰርተው ዮናስ በአንድ ሰዓት ተኩል 2 ሰዓት እኮ ፊልም እናያለን። ግን የ4 ደቂቃ ቪዲዮ ራሱ የሚያይ ሰው የለም። 30 ሰከንድ 1 ደቂቃ ምናምን በጣም
ትልቅ ተጽዕኖ አምጥቷል። የምር በጣም ትዕግስት የለም። የምሬን ስትሰሪውም ራሱ ትንሽ ስለሆነ የሆነ አጫጭር ስለሆነ ረጅም ስራ መስራት ይከብድሻል። የምሬን ነው። ያው ድሮ መጽሐፍ እናነባለን፣ ፊልም እናያለን ምናምን። አሁን ቲክቶክ ከመጣ በኋላ 24 ሰዓት ስክሮል 30 ሰከንድ የሆነ በ30 ሰከንድ ሆነ እኮ ጭራሽ እኮ አናየው 10 ሰከንድ ሆነ አይተን ስለምናውቃት ስክሮል የሆነ ምናምን ሲል ስክሮል ምናምን እና ቲክቶክ እኔ ብዙ አልሰራሁበትም። ገና እየመጣ በቃ ገና አሁን እየመጣው ነው። ጌም ምናምን ትጫወታለህ ወይስ ማስታወቂያ? ማስታወቂያ ራሱ በጣም አሪፍ ነው ቲክቶክ ላይ አይደል? ከቲቪም ከምንም አሁን ቲክቶክ በጣም እየሰራ ክፍያውም ጥሩ ነው ይባላል። በጣም ቆንጆ ነው። በጣም አሁን ላይ ሁሉም ሰው ማስታወቅ የሚፈልገው በቲክቶክ ላይ ነው። አንተ የሚከፈለው ገንዘብ ነው። ኧረ በጣም ነው የሚገኝበት። አሁን በቋሚነት አፍላ ፍቅር ላይ ብቻ ነው የምትሰሩት ወይስ እንዳልከው የዲስቲቪ የምናምኑ አለ ብሩኬ ጋር ሉሌ ጋርም እንደዛው የምታስቧቸው ፕሮጀክቶች አሉ? አሁን ምን እንጠብቅ እስኪ ከእናንተ? ያው እኔ እስከ መጨረሻው መቀጠል የምፈልገው እኔ ከአርት መውጣት አልፈልግም። ኢቨን የራሴን ቢዝነሶች የመክፈት ሀሳቦች አሉ። አሁን ሀሳቤን መናገር ስለማልፈልግ ነው እንጂ ያው ሲሳካ እናየዋለን። ይሻላል። በፊልም ኢንዱስትሪውም ስቲል ተስፋ አልቆርጥበትም። ኢቨን አሁን አንድ ፕሮጀክት አለ፣ እግዚአብሔር ይመስገን ከተሳካ ሰራዋለን። ጥሩ ነገር ደግሞ ይዘን ለማምጣት ሞክራለን። እኔም እንዳልኩሽ ነው። በቃ አርት ላይ ብቻ አክቲንግ ሌላ ስራ መስራት የምችል አይመስለኝም። ምናልባት ወደፊት እሱ እንዳለው የራሴ ቢዝነስ የመክፈት እቅድ አለኝ ወደፊት እግዚአብሔር ከፈቀደ። ግን አሁን ላይ በቃ አክቲንግ በቃ እሱ ነው ውስጥ ያለው፣ እሱ ነው የሚፈልገው። ሌላ ምንም ነገር አልፈልግም። አክቲንግ አሪፍ ነው፣ ደስ ይላል። የመጨረሻ ጥያቄ ልጠይቃችሁና ፕሮግራማችን ወደ መዝጋት እንሄዳለን። እዚህ ለመድረሴ ከቤተሰብ ሊሆን ይችላል፣ ከአካባቢ ከጎረቤት ሊሆን ይችላል። ያደግንበት መንገድ ያኛው ስለሆነ ብዙ ማህበረሰብ ያለበት ቦታ ላይ በግርግር ብንለው ያደግን ስለሆነ ሁሉም ነገር አስተዋጽኦ አለው ለእድገታችን እና እስካሁን በመጣሁበት መንገድ ውስጥ እዚህ ለመድረሴ አስተዋጽኦ አድርጎልኛል ብላችሁ አስተማሪ ሊሆን ይችላል፣ ከወላጅ ውስጥ ሊሆን ይችላል፣ ከሙያ ውስጥ ሊሆን ይችላል መጥቀስ የምትፈልጓቸው ሰዎች ካሉ፣ ማመስገን የምትፈልጓቸው ሰዎች ካሉ መድረኩ እስቲ አንተ ጀምረው። እንደው ከታላቅ እግዚአብሔር ይመስገን የድንግል ማርያም ልጅ በሱ እርዳታና ቸርነት እግዚአብሔር ይመስገን እዚህ ደርሻለሁ እና ቤተሰቦች አመሰግናቸዋለሁ። አምነውብኝ የምር አምነውብኝ ተስፋ ሳይቆርጡ እኔን አግዘውኝ ምናምን በቃ ይሳካልታል ያደርገዋል ብሎ አምነውብኝ ይሄን ሙያ እንድማር ስላደረጉ እነሱን በቅድሚያ በጣም አመስገን እፈልጋለሁ። ስለዚህ ፋዘር ቤት ገብቼ ፋዘር ቤት አስተማሪዎች፣ ኮቾች ስፔሻሊ ደግሞ አብርሼ እውነት በጣም አመሰግናለሁ። እዚህ እንደዚህ እንድተውን ያደረከኝ ባንተ ነው፣ አንተ ነው ያስተማርከኝና በጣም አመሰግናለሁ። እና ደግሞ አፍላ ፍቅር ላይ ካስት እንድደረግ ያደረጋችሁኝ በሙሉ ምሴ፣ ሽሜ ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። ጓደኞቼ ሁላችሁንም እወዳችኋለሁ። ቲንኪው በጣም ያው መጀመሪያ እግዚአብሔር ይመስገን፣ መብራን ትመስገን። በሁለተኛ ደረጃ ያው ቤተሰብ አምኖብሽ ትችላለህ ስራ ምናምን የሚልሽ ቤተሰብ ነው እና ቤተሰቦቼን በሙሉ ማመስገን እፈልጋለሁ። በሁለተኛ ደረጃ መጀመሪያ አርት ሀብ የጀመርኩት ፋዘር ቤት ነው። ያው ጅማሬሽን መርሳት የለብሽም። ፋዘር ቤት ፋዘርን፣ ግርምሽን፣ አብርሽን፣ ብሩክ ሞላ ሁላችሁንም ማመስገን እፈልጋለሁ። ያልጠቀስኳችሁ ካላችሁ በጣም ይቅርታ። በቀጣይነት ሁሉም ያሰሩኝ ሰዎች ከሶሚ ጋር ሰርቻለሁ። እስካሁን ከቅድስት ይልማ ጋር ብቻ ነው ያልሰራሁት። ከቅድስት ይልማ ጋር ብቻ ነው ያልሰራሁት እና ሁላችሁም ላሰራችሁኝ ትችላለህ ብላችሁ ለመረጣችሁ በሙሉ በጣም አመሰግናለሁ። በመቀጠል ደግሞ ይሄን አቡሻ የሚለውን ስም የሰጠኝ አፍላ ፍቅር ነውና አፍላ ፍቅር፣ ትጌ፣ ምሴ፣ ሽሜ እና አሼ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ።
እኔ አሁን አቅም ስራ ላይ ነው የሚታየው። ሰው አይደል አይቶ ነው አለው አይደል ያንተ እንዳለው ሆኖ ጎበዝ ነው ጎበዝ አይደለም የሚለው። አንተ በጣም ለፍተህበት የሰራው ስራ ወጥቶ ህዝቡ ላይ ወደው ይችላል። አንተ ደግሞ ቀለል አድርገህ ሰርተህ ደግሞ ህዝቡ ጋር ደግሞ በሚያስደነግጥ ሁኔታ ሊወጣ ይችላል። እኔ ግን ተመልካቾቼ የዚህ ፕሮግራም ቤተሰቦች እንደ ስራ ከዚህ በፊት በስራ ተገናኝተናል ከሁለቱም ጋር አጭር ጊዜ የምትል ተገናኝተናል እና እኔ እውነት እግዚአብሔርን ነው የምለው በጣም መልካም ልጆች ናቸው። አንዳንዴ እውቀትና ስራ ያለ ባህሪ አይሆንም። ባህሪ ነው መቅደም ያለበት። ስነ ምግባር ነው የትም የሚያደርሰን እና እሱ ከሌለ ምንም ያለ ነገር ዜሮ ነው የሚሆነው እና ስነ ምግባር ሲኖር ሁሉም ይነጠፍልሃል። ምንም ነገር ዋጋ ለመክፈል ማንም ሰው ዝግጁ ነው የሚሆነው ላንተ እና በጣም መልካም ልጆች ናቸው። በጣም ጎበዞች ታታሪ ልጆች ናቸው። በጣም ትልቅ ቦታ ደርሰው ከዚህ በላይም ደርሰው እንደማያቸው ባለሙሉ ተስፋ ነኝ ከእግዚአብሔር ጋር። እግዚአብሔር መንገዳችሁን በሙሉ ቀና እንዲያደርግላችሁ የምር የመጀመሪያዋ የምፈልገው የምመኘው እኔ ነኝ። ሉሌ ጋር እንደውም አንድ አጋጣሚ ነበር ላንሳው። የኔ ጊዜ ስራ እየሰራን በጣም ትሁት ነው። በጣም መልካም ነው። ላንተ አልነግርህም ከአንተ በላይ ስለማላውቀው ነው። ለረጅም ጊዜ ይገርመኝ ነበርና አሁን ቲክቶክ ከመጣ በኋላ ብዙ የወጡ ልጆች አሉ በደንብ ፕሮሞት የተደረጉ ልጆች እና ቢወጡ የሆነ ቦታ ደርሰው ባያቸው ብዬ ከመመኛቸው ልጆች መካከል ናቸውና ልዑልን የሆነ ስራ ላይ ያየሁትና የምር ደነገጥኩ። ማለት እንትኔን መቋቋም አልቻልኩም ደስታዬ። ለምንድን ነው በገንዘብም ቢባል በምንም ነገር ከኔ ምንም ያገኘው ጥቅም አልነበረም እና ግን የነበረው ነገር በጣም ይደንቀኝ ነበረ። የምርም የሰው ልጅ ቤተሰቡን ነው የሚመስለው እል ነበር። አስተዳደጉን ነው የሚመስለው። ማለት በጣም ትሁት ነው። በጣም ቀና ነው። ራሱን መሸከም ከሚችለው በላይ አሳልፎ ራሱን ይሰጥ ነበር እና ለዚህ ምሳሌው አንድ ጊዜ ደረጃ አለው የኛ የምንቀርጽበት ተከታታይ ድራማ እየቀረጽን ነበር። አንድ የቆመ የተቋረጠ ድራማ አለና እየቀረጽን ብዙም አግባቡት የለንም ነበር እኮ እንደውም ያን አይደል በቃ ገና እየተዋወቅን እሱ ስራ ነው ያስተዋወቀን። እና ከላይ ክፍል ወደ ታች ፒሲ ይዞ እየመጣ ኮምፒውተር ይዞ እየመጣ ላፕቶፕ ደረጃው ብዙ ሰው ይጥላልና አዳልቶት ወደቀ እና መውደቅ ስለዚህ ኖርማል መውደቅ አይደለም በቃ እንደዚህ ተንከባሉ እና እኔ ላይ ነኝ ይጫጫሃሉ። እኔ ልብስ እየቀየርኩ ነበር ስራ ላይ እና ምንድነው ምናምን ሲል ኧረ ልዑል ወደቀ ምናምን በጣም ነበር የምወደው እና በቃ የሆነ አላውቅም። ከዛ ዳንግጬ ነው የመጣሁት። ከዛ ስመጣ ልዑል ጎዳህ ምናምን ስላ ኮምፒውተር እንደዚህ ይዞታል አረ እንደዚህ ወደ ላይ ይዞ አልተሰበረም። ከላይ የጀመረ በቃ መውደቅ ከጀመረበት ሰዓት ጀምሮ እስኪወድቅ ድረስ ታች እስኪያርፍ መሬት ላይ እስከማያርፍ ድረስ ኮምፒውተር እና አንተ ምንም አልሆንክም ምናምን ቲጂ ኮምፒውተሩ ምን ማለት ነው እስኪ ይሆናል ኮምፒውተሩ ሰጠኝና የዚህን ያክል መልካም ልጅ ነው። በመንገዳችሁ ሁሉ እግዚአብሔር ይቅደምላችሁ። በእውነት የሆነ ቦታ ደርሳችሁ ማየት ነው ፈልገው ስለመጣችሁ ህይወታችሁን ስላካፈላችሁን ለዚህ ትውልድ ያላችሁን ነገር ስለሰጣችሁን በጣም ነው የምናመሰግነው። በኖሎት መልቲሚዲያ እና በአርወቲው ስም ማክብረሽ እዚህ ስለጠራሽ በጣም እግዚአብሔር ያክብርልን። በጣም እናመሰግናለን። ቴንኪው በጣም አመሰግናለሁ። እሺ